I am Teacher Alex. This is my YouTube channel. Today we are going to see on the best topic related with cellular respiration. The cellular respiration and also what are the basic states related with cellular respiration. Cellular respiration ብለን ስንል እንግዲህ እያንዳንዱ ህይወት ያለው ነገር ወይም ሊቪንግ ሴል ኦርጋኒክ ሞለኪውልን ሞስትሊ እንግዲህ the most respiratory substrate የምንለው ግሉኮስ ነው። ግሉኮስን ብሬክ ዳውን አድርገው ኢነርጂ ወይም ATP ፕሮዲዩስ የማድረግ ሂደት ሴሉላር ሪስፓይሬሽን ብለን እንጠራዋለን። በሴሉላር ሪስፓይሬሽን ኦከር የሚያደርግባቸው ሳይቶች የት ቦታ ነው? So the first stage site to be glycolysis reaction. ስለዚህ እንግዲህ ፕሮካሪዮቲክ and also eukaryotic ሴሎች ሴሉላር ሪስፓይሬሽንን ማካሄድ ይችላሉ። ፕሮካሪዮቲክ ሴል they lack mitochondria. eukaryotic ሴል ግን ማይቶኮንድሪያ ይኖራቸዋል። ስለዚህ እነዚህ ሶስቱ ሪአክሽኖች ኦከር የሚያደርጉት ሳይቶ ፕላዝም ላይ ነው። ማይቶኮንድሪያል ሜምብሬን የተሰራው ከፎስፎሊፒድ ባይላየር ነው ሜምብሬን የተሰራው። ስለዚህ በፈንክሽን ደረጃ ተመሳሳይ ናቸው የሚሆኑት። ስለዚህ ሳይቱ ፕሮካሪዮቲክ ሴል ከሆኑ ሊንክ ሪአክሽን፣ ግላይኮላይሲስ፣ ሊንክ ሪአክሽን፣ ክሬብስ ሳይክል ኦከር የሚያደርጉት ተመሳሳይ ቦታ ላይ ነው፣ ሳይቶፕላዝም ላይ ነው። ስለዚህ የመጨረሻው የሚሆነው ኢንፑት እና አውትፑት ማውጣት ነው። ዘን መጨረሻ ላይ ስናጠቃልል ኔት ATP ጌይን። ስለዚህ ኔት ጌይናችን 2 ATP ሞለኪውል ይሆናል ማለት ነው። ስለዚህ ዛሬ የተማርነው ትምህርት እንደገባችሁ ተስፋ አደርጋለሁ። የምሰጠው ሌክቸር እንዲደርሳችሁ አካውንቱን ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። ትምህርቱ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር፣ ላይክ ማድረጋችሁን እንዳዘነጉ። ሰላም ያገናኝ።